ወራህመቱላሂ ወበረካቱህ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ውድ ሀይሚና የብሩኬ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ውዶች ማለት ነው ሀይሚ እኮ አሁን በፍራንክ ነው የመጣችው። ፍራንክ ነው፣ ቀይ ፍራንክ ነው። ያንን ሰው አይታችሁ ከሆነ ቤት ሄዳ መሰላችሁ ጆሲን ራሱ ፍራንክ አድርጎታል እና ፍራንክ ነው። ያው ትንሽ ብሩኬን አናደደችው እንጂ ግን በጣም ጎበዝና ድንቃት ናት። እውነቴን ነው። ምክንያቱም በጣም ማስመሰል ታችልበታለች ማለት ነው። በጣም ስሬሱን እኮ ነው በዛው የምታወራው እና ለዛ ነው እሱ እንትን ያለው እና ሀይሚ ብልህ ልጅ ናት። አላህ ያሳድጋት። በጣም ብልህ ልጅ ናት እና ብሩክ ያው በጣም ተናዷል። እንግዲህ አላህ እንግዲህ ብርታቱን ይስጠው ነው የሚባለው። እርግጥ ልንገራችሁ እንደዚህ አስመሳይ ነገር ወይንም ደግሞ የሆነ ነገር ከሌለ ቻናል ላይክ ምናምን የሚደረግ ነገር የለም። እንጂ በእኛ በመዳም ቅመሞች ስለማይ ማለት ነው። እና ውድ የተከበራችሁ የመዳም ቅመሞች ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ሸር አድርጉልኝ። ተው ግን ሰብስክራይብ አድርጉኝ። ተው ምን ይከፈልበታል? ምን ነው ግን እናንተ ግን በቃ የሆነ ነገር እንድናገር ታደርጋላችሁ። እና የሀይሚና የጨረቃ ፋሚሊዎች ሁላችሁም ላይክ ሸር አድርጉልኝ፣ ሰብስክራይብ አድርጉኝ ማለት ነው። ጠይብ እናንተም ላይክ ሸር አድርጉልኝ። ሊንካችሁን ኢንሻአላህ አደርግላችኋለሁ። መደባበር የምትፈልጉ ቴሌግራም ቻናል አለኝ፣ አስቀምጡልኝ ማለት ነው። መግባት ለምትፈልጉ ልጆች፣ መስራት ለምትፈልጉ፣ ውጤታማ ለመሆን ለምትፈልጉ፣ ስኬታማ መሆን ለምትፈልጉ ነው ይሄ ቻናል ነው። ጨረቃ እንግዲህ ሀይሚ ይኸው 3 ቀኗ ነው ዛሬ ያልቃል። በዛው ዛሬ ያልቃል ብዬ ተስፋ አደርጋለሁ። ምክንያቱም በጣም ብሩኬን አይታችሁ ከሆነ በጣም የተጨናነቀው በጣም የተናደደው እና እሷ ራሱ በቃ እንትን እያባበለች እንደ ህፃን ልጅ እና ስለዚህ እርግጠኛ ነኝ ዛሬ ጨርሷል ብዬ አስባለሁ። ምክንያቱም እሱ እንዲጎዳም ስለማትፈልግ ማለት ነው። እሷ ብሩኬ እንዲጎዳባት ስለማትፈልግ እና እሱ ላይ ራሱ እኮ ልጁ እውነት አስመስሎት እኮ ነው ምሏል እኮ እውነት አድርጎ ነው የማለው። እኔም ህይወትሽን የምበጠብጠው ብሏታል። ግን እንደዚህ ለፍራንክ ይሄን ያክል መማል ምናምን አስፈላጊ ነው ብዬ አላስብም። ምክንያቱም ሃይማኖት ነው አይደለ? እርግጥ እዚህ ሚዲያ ላይ አስመስላችሁ ዋሽታችሁ የሆነ ነገር ካላላችሁ ማንም ዞሮ የሚያችሁ የለም። በዛው እንደዛ ነገር ነው እና እንግዲህ ብሩኬ አላህ ጽናቱን ይስጠው። ዛሬ መጨረሻው ነው ብዬ አስባለሁ። ዛሬ ልጁን እጠራዋለሁ ብላለች። ዛሬ በሱ ቻናል ነው የሚለቀቀው፣ ጠብቁ። ዛሬ እንግዲህ ሀይሚ መጨረሻዋ ይሆናል። ምክንያቱም ብሩኬ በጣም በዚህ ተናደደ፣ የተበሳጨ ግን እኔ ያደነኩ ብሩኬ በጣም ምስኪን ልጅ፣ ለሰው ልጅ ለሰው ክብር የሚጨነቅ ልጅ። ለሱ ጉዳት አስቦ ለሰው ጉዳት ያስባል እንዴ? እሱን ጉዳት ትቶ እሱን ይቅርታ እንዲጠይቅ ነው እየጨቀጨቃት ያለው። እሷ ደግሞ ምንድን ነው እሱን ይቅርታ የምጠይቀው? ይቅርታ መጠየቅም ካለብኝ አንተን ነው እያለችው ነው። እውነቴ ነው። በጣም ነው የሚገርመው። እና ውድ የተከበራችሁ ቤተሰቦች ያኔ ማለት በጉርብ ላይቭ ላይ ማውራት ለምትፈልጉ እንደዚህ አይነት ቻናል ካላችሁም እኔ ፎክ በሉኝ። እኔ መደማመሪያ ግሩፕ እንደዚህ ካላችሁም እኔም ጋር አለ። እናንተም አሜን ኮሜንት ላይ አሳውቁኝ። እወዳችኋለሁ። በጣም ነው የምወዳችሁ እና ክብራችሁ ውድ የጨረቃ ቤተሰቦች፣ የጨረቃ ፋሚሊ እንዲሁም የሀይሚ የብሩኬ ፋሚሊ ሁላችሁንም ይህን ቪዲዮ ላይክ ሸር አድርጉልኝ። እወዳችኋለሁ። አመሰግናለሁ። ላይክ ሸር እያደረጋችሁ አበረታቱኝ።